አፍላ ፍቅር ክፍል 7 ከተከፈተው የኩየ ወንጀል ፖሊስ ወደ ክፍሉ እንደገባ ሁሉም በድንጋጤ ተመለከቱት። ከ25 ዓመት በፊት የተፈጸመ ወንጀል እንደገና ተከፍቷል ብሎ የተናገረው ቃል በሁሉም ልብ ውስጥ እንደ መብረቅ ወረደ። ሳራ ወደፊት ተራመደች። ምን ወንጀል ብላ ጠየቀች። ፖሊስ በእጅ የያዘውን ፋይል ከፈተ። በዚያን ዘመን በአንድ ሆስፒታል የሕፃናት መዝገቦች ተቀይረው ነበር። አንዳንድ ሕፃናት ከእውነተኛ ቤተሰባቸው ተለይተው አድገዋል። ሳራና ሚሚታይ የሁለቱም ሕይወት ከዚህ ጉዳይ ጋር የተያያዘ መሆኑ እየገለጠ ነበር። በዚያ ጊዜ ዳንኤል አባት ወደፊት ፊቱ በጣም ደግሞ ይታይ ነበር። ይህነቱን ሁሉ እኔ እናገራለሁ አለ። ሁሉም ስቃል። ከ25 ዓመታት በፊት የተፈጠረውን ጉዳይ ለመሸፈን ብዙ ሰዎች ተሳትፎ ነበር። እኔ በቀጥታ ወንጀሉን አልፈጸምኩም፣ ግን ይህነቱን ሳውቅ ዝም ብዬ ነበር። ዳንኤል ደነገጠ። አባዬ ለምን? አባቱም በሆናብስ ሰዎችን ለመጠበቅ መስሎኝ ነበር፣ ግን ስህተት ነበር። በእኛ ክስ ፖሊስ አዲስ ሰነድ አወጣ። አንድ ሰው አለ ይህነቱን ሙሉ የሚያውቀው፣ ነገር ግን ለ25 ዓመታት ተደብቆ ኖሯል። ሁሉም በጉጉት ተመለከተ። እሱ ዛሬ ማታ እንደሚመጣ መረጃ ደርሰናል። በዚያው ምሽት ሁሉም በፖሊስ ጣቢያ ተሰበሰቡ። ሰዓቱ እየሄደ ነበር። የሚጠበቀው ሰው ግን አልደረሰም። ድንገት የመኪና ድምፅ ተሰማ። አንድ አሮጌ መኪና በጣቢያው ፊት ቆመች። በሩ ተከፈተ። አንድ ሰው ወረደ። ሳራ ፊቱን ስታይ ደነገጠች። ምክንያቱም በፎቶዎቹ ውስጥ ከናታና ከዳንኤል አባት ጋር የነበረው ሦስተኛው ሰው ነበር። face screaming in fear። ሰውየው ቀስ ብሎ ወደ ሳራ ተመለከተ። ከዚያም ማንም ያልተጠበቀውን ቃል ተናገረ። እኔ አባትሽ ነኝ። ይህን ቃል ሲናገር በስፍራው የነበሩት ሁሉ በድንጋጤ ቆሙ። ሳራ የሰማችውን ማመን አልቻለችም። ዓይኗ በእንባ ተሞላ። ምን አልክ ብላ በተንቀጠቀጠ ድምፅ ጠየቀች። ሰውየው ወደፊት አዎ፣ ሳራ ለ25 ዓመታት እውነቱን ለመናገር ዕድል አላገኘም። የዳንኤል አባት ጭንቅላቱን ዝቅ አደረገ። ሰውየው ታሪክን መናገር ጀመረ። ከ25 ዓመታት በፊት እሱና የሳራ እናት በጣም የሚዋደዱ ነበር። ነገር ግን በአንድ አደጋ ምክንያት ተለያዩ። ከዚያም ሳራ እንደተወለደች አላውቅም። በኋላ ልጄ እንደጠፋች መረጃ ደረሰው። ለዓመታት ፈልጋት፣ ግን ሊያገኛት አልቻለም። ሳራ በዝምታ አዳመጠች። ልቡ በፍጥነት ይመታ ነበር። ዳንኤልም ከጎኗ ቆሞ ነበር። ማስረጃ አለ ሲል ጠየቀ። ፖሊስ ወዲያውኑ የዲኤንኤ ውጤቶችን አቀረበ። ሁሉም ውጤቱን ተመለከተ። ውጤቱ አንድ ነገር ብቻ ያረጋግጥ ነበር። ሰውየው በእርግጥ የሳራ እውነተኛ አባት ነበር። ሳራ እንባዋን ማቆም አልቻለችም። ከልጅነቷ ጀምሮ ያልታወቀው ጥያቄ በመጨረሻ መልስ አገኘ። አባቷም በእንባ ወደት ስትጠጋ ለመጀመሪያ ጊዜ አባትና ልጅ ተቃቀፉ። ነገር ግን ታሪክ በእኔ አላበቃም። ፖሊስ አዲስ ሰነድ አወጣ። ይህ ጉዳይ ከምታስቡት በላይ ትልቅ ነው። ሁሉም ተመለከቱት። የሕፃናት መዝገብ የቀየረው ሰው ገና አልተያዘም። በዚያን ጊዜ ሚሚ በድንጋጤ ቆመች። ምክንያቱም ፖሊስ ያሳየው ፎቶ ትውቅ ነበር። ፎቶ ላይ ያለው ሰው የራስ አስተዳደሩ አባት ነበር። አይቼም ብላ ተንቀጠቀጠች። ሁሉም በድንጋጤ ሲቆም ፖሊስ አንድ መረጃ ተቀበለ። ከዚያም በፍጥነት ተናገረ። ከከተማው ሊወጣ እየሞከረ ነው። አሁኑኑ ልንይዘው ይገባል። ሳራ፣ ዳንኤል እና ሚሚ ተያዩ። ከ25 ዓመት በፊት የተጀመረው ምስጢር ወደ መጨረሻው እየተቃረበ ነበር። የመጨረሻው የፖሊስ መኪናዎች ቲያት እያሰሙ በፍጥነት ከጣቢያው ወጡ። ሳራ፣ ዳንኤል እና ሚሚ በአንድ መኪና ውስጥ ነበሩ። ሁሉም በዝምታ ተቀምጠው ነበር። ነገር ግን በየአእምሮአቸው የሚሽከረከረው ሐሳብ አንድ ነበር። እውነቱ ምንድን ነው? ሚሚ በመስኮቱ በኩል ወደ ውጭ እየተመለከተች ነበር። የራከን አስተዳደር አባት እንደ ወንጀለኛ ለማመን አልቻለችም። ከልጅነቷ ጀምሮ ያሳደጋት የተንከባከባት ሰው እንዴት እንዲህ ያለ ነገር ሊፈጽም ይችላል? ሳራ የሚን ሁኔታ አስተዋለች። ቀስ ብላ ገና ያዘች። አንቺ ብቻሽን አይደለሽም አለቻት። ሚሚ ተመለከተቻት። ለመጀመሪያ ጊዜ በሁለት መካከል የነበረው ጥላቻ እየጠፋ ነበር። ከአንድ ሰዓት ጉዞ በኋላ መኪናው ከከተማው ውጭ ወዳለ አሮጌ መጋዘን ደረሰ። ፖሊሶቹ በጥንቃቄ ቦታውን ከበቡት። መጋዘን የተተወ ይመስል ነበር፣ ግን በውስጡ መብራት ይበራ ነበር። የፖሊስ አዛዥ ትእዛዝ ሰጠ። ሁሉም ዝግጁ ይሁኑ። በሩ በኃይል ተከፈተ። ፖሊሶቹ ወደ ውስጥ ገቡ። በመጋዘን ውስጥ አንድ ሰው ብቻውን ተቀምጦ ነበር። በጠረጴዛው ላይ ብዙ አሮጌ ፋይሎች ተደርድረው ነበር። ሚሚ ስታየው ዓይኗ በእንባ ተሞላ። አባት አለች በተንቀጠቀጠ ድምፅ። ሰውየው ቀስ ብሎ ተነሳ። በፊቱ ላይ ፍርሃት አልነበረም። እንደ ብዙ ዓመታት ሸክም የተሸከመ ሰው ይመስል ነበር። በመጨረሻ መጣችሁ አለ። ፖሊሶቹ ሊይዙት ሲቃረቡ እጁን አነሳ። አቁም፣ ከመያዛችሁ በፊት እውነቱን ልንገራችሁ። ሁሉም ስቃል። ሰውየው አንድ አሮጌ ፋይል ከፈተ። በውስጡ የ25 ዓመታት በፊት ሰነዶች ነበሩ። እኔ የመዝገብ ቅያሬ አይደሉም። ይህን ሲናገር ሁሉም ተገረሙ። እውነተኛው ወንጀለኛ ሌላ ሰው ነው። እኔ የማስረጃ ጠባቂ ነበር። ሳራ ወደፊት ቀረበች። ታዲያ ለምን ተደበቅ? ሰውየው በሐዘን ፈገግ አለ። ምክንያቱም እውነተኛው ወንጀለኛ ኃይለኛ ሰው ነበር። እውነቱን የሚያውቅ ሁሉ ይጠፋ ነበር። ከዚያም ከኃይል ውስጥ አንድ ፎቶ አወጣ። ፎቶውን ሲያይ ሁሉም ደነገጡ። ምክንያቱም በፎቶ ላይ የነበረው ሰው
በከተማው በጣም የታወቀ የንግድ ባለሀብት ነበር። ኤሶ ለዓመታት በሰው ፊት መልካም ሰው ሆኖ ኖሯል። ግን ከጀርባው አስፈሪ ምስጢር ደብቆ ነበር። ዳንኤል በድንጋጤ ፎቶውን ተመለከተ። ከዚያም ፊቱ ነጭ ሆነ። ሳራ ወደ እሱ ዞረች። ምን ሆነ? ዳንኤል በተንቀጠቀጠ ድምፅ ተናገረ። ይህን ሰው አውቀዋለሁ። እሱ የእኛ ቤተሰብ የቅርብ ጓደኛ ነው። ሁሉም በድንጋጤ ተያየ። የ25 ዓመቱ ምስጢር ከገመቱት በላይ ትልቅ እየሆነ መጣ። ይቀጥላል።